ሳያቻለ ችግር የለው ሰርቶልኛል መሰለኝ ፍራንኩ ሰርቶልኛል ሰላም ውድ ዩቲዩብ ተመልካቾቻችን እንዴት ናችሁ ደህና ናችሁ ወይ እንደጠፋው አውቃለሁ አልመቻች ብሎኝ ነውና ዛሬ ደግሞ የመጣሁት ለባረዲን የሆነች ስጦታ ይዤ ነበር እና በመጥፋቴ ማስመልክቶ እሱን እስካሳካ ነበር የቆየሁት እና እየመጣ ነው ቶሎና ብያለሁ እና እሱን ሰርፕራይዝ ለማድረግ ነበር ያው በቻልኩት አቅም የሆነች ስጦታ ገዝቼለታለሁ እና ሲመጣ እንሰጣዋለን ማለት ነው አብራችሁን እና በቃ ይሄ በጣም ጥሩ ነገር አድርጎልኛልና እሱ በጣም ይታገሰኛል እየቀጠረኝ እኔ አልመቻች ብሎኝ ይቀርበታለሁ እና በጣም ጥሩ ልጅ ነው እንድሰራም ያገፋፋኝ እሱ ነውና በቃ በጣም ጥሩ ልጅ ነው እና ደግሞ ይሄን ስጦታ በግድ ማለት ተማሪ ነኝ ታውቃላችሁ እንደምንም ብዬ ነው አሟልቼ ትልቅ ስጦታ ነው ያዘጋጀሁለት እንደምንም ከሰውም ተበድሬ ባለውም በቃ ከወንድሜ እገዛ ጋር ነው የገዛውትና ለሱ ማድረግ የምፈልገው ነገር ነበር እና ተሳክቶልኛል እሱም በቃ ደስ እንደሚለው አልጠራጠርም እስኪ አብረን እናያለን ደርሻለሁ ብሎኛል እየመጣ ነው ህልምነው የኔስየህ ድንቅነው ይሄሳለም ለደስታዬ ልኬለም እኔ አላምን ምንድነው ሳሳልቤ ሳገኛት ምን እንዴት ነህ እንዴት መጣሽ ዛሬ ሰላም ነው ደህና ነሽ አለልኝ ደሞ ካሜራ ይዘሽ ሰላም በላቸው ፋሚሊዎቻችንን ሰላም እንዴት ናችሁ ውድ ፋሚሊዎቼ እኔ ያለው አልহামዱሊላህ እና ዳግም አለች ከስንት ቆይታ በኋላ ይሰማለች እና ዛሬ ቪዲዮ ይዛ ጠበቀችኝ አው ሰላም በላቸው በደንብና እና ቤተሰብን ያለው ስራ ሁሉ ጤና እንዴት ነው ብያቸዋለሁ እና እንዴት መጣሽ ግን ለኔ ሳትነግሪኝ ሰርፕራይዝ ነው ዛሬ እዚህ ያለኝ ምናምን ስትኝ ግን አላመንኩም በቃ ዛሬ ያው ሰርፕራይዝ ላድርግ ብዬ ነው እና ደግሞ ትንሽ ስጦታም ይዤ መጥቻለሁ ይሄ አንቺ ነው ያዢው ዛሬ እና ይሄን ስጦታ እንድትቀበለኝ በቃ ጥሩ ነገር ላረክልኝ ጥሩ ነገር ሁሉ በእንዲ በቪዲዮ ባይሆንም በውስጥ በኩል አብረን ስንማር ብዙ ነገር አድርገልኛልና ይሄንን ለማመስገን ስጦታ ይዤ ለመጥቻለሁ በጣም ብዙ ለዚህ ነበር የጠፋውብክና ብዙ ነገር ሆኜ ነበር ማለት ይሄን ነገር ለመግዛት በጣም ተቸግሬ ነበር እንደዚህ እንትን ለኔ እሱን ታየዋለክ በልና በጣም ተቸግሬ ተበድሬ መካቻ ምን ሲገዛልሽ አረ ችግር የለውም ላረክልኝ ነገር እንደማመስገኛ ነው ይሄ ትልቅ ነገር ሆኖ ሳይሆን ለማመስገን ያክል በቃ እንዲሁ ለመመሰጋገን ብዬ ነው ያደረኩትና ልሰጥ ነው ስጦታ ተዘጋጅ ምንድነው እንደዚህ ሁሉ ቆይተሽ ስጦታ ይዘሽ መጣሽው ምንድነው ይሄን ለማምጣት ነበር በቃ ሐሳቤ እንዲ ስጠፋ በቃ ለምን እንዲ ያላረግም ብዬ አስቤ ነውና አዘጋጅቻለሁ አይነን ጨፍን ሲሪየስ አይደለም አረ ያምር ነው ጨፍን ከምር እና ስጦታ ይሄን ይመስላል አሁን ገለጥ ተቀበለኝ ቀልድ አይደለም ካዲ ነው ተቀበለኝ አረ እንዴ ተቀበለኝ ያንቺ ገና ተማሪሽ ነሽ ከኔን ምናምን ከየት አምጥተሽ እና ትገዛለሽ ይሄን ያዥና ማለት ነው ዳግሽ ኖ ያዥና አይደለም እኔ የጠፋውበት ምክንያት በዚህ ነው በቃ ስለጠፋውና ይሄንን ማምጣት ፈልጌ ነው እና ከፍታ ሳያቸው ለፋሚሊዎች አይ ነው ልንገርሽ ዳግሽ ምን መሰለሽ ይሄ ነገር ማለት ነው ወይም በትንሽ ብር አትገዥም ታውቃለሽ ኖ ችግር የለውም ይኸውልሽ ያስሚኝ ይሄ ማለት ነው ይሄ ስጦታ ማለት ነው አልቀበልም ሲሪየስ ያው አንቺ ራሱ ገና ተማሪ ነሽ ከየት አምጥተሽ ነው የመግዛት ማለት አረ ችግር የለውም ተቀበለኝ ተማሪ አንተም ተማሪ ነኝም ተማሪ ነኝና ይሄ ችግር እኮ ይሄ ነገር ኖ እኛም በዚህ ደረጃ ማለት ነው ይሄ ነገር መግዛት አልነበረብሽም ሲሪየስ ችግር የለውም ተቀበለኝና ምን ትላለህ ካሜራ ይሄ ነገር ተቀበለኝና ግን እንዴት አሰብሽ ለፋሚሊዎቼም አሳያቸው እንዴት አሰብሽ በቃ ያው ስጠፋ ማለት ነው ለምን እንደዚህ ስለጠፋው ስልካ ደግሞ በጣም ሰርፕራይዝ ላርገው ብዬ ነው
ክፈታው ይዩ ፋሚሊዎቻችንም እና ደስ ይበላቸው። እስቲ አንተም ደስ ይሄማ ማድረግ አልነበረብሽም ዳጊ። አይ ደስ ብሎ እንድትቀበለኝ ነው ፈልገው ማለት ያው ካለኝ አቅም ነው። ከዚህ በላይ ባረግ ደስ ይለኛል። ግን ያው ሱማ ነው ማናየን እኔ እንደምታስቢ ምናምን አውቃለሁ። ግን በዚህ ነገር አልጠበቅሽም። ይሄ እኮ ውድ ነውማ። ቢሆንም ችግር የለውም። ከሰው አይበልጥም ማለት ያው አንተ ካረክልኝ ነገር አይበልጥምና በቃ ተቀበለኝ ነው ደግሞ እንደዚህ ታሽገው በቃ ሰርፕራይዝ እንድትሆን ነው በደንብ አስቤበት የመጣሁት። ስለጠፋው ከፈት ይከፈት ከፈታው ፋሚሊዎቼ አብረን ነው ለነሱ ላሳያች። አረ መጀመሪያ ራሴ ልኝ አይውና ታሳያቸዋለህ። ችግር የለው ስጦታ ነው ስጦታ በዚህም ቀልድ ተጀመረ። አሪፍ ስጦታ አይደል እንዴ? ለማን ነው ያስፈይ? ላንተ ነው እንዴ? ይሄ ሁሉ ለፍቼ ያመጣሁት። አይደል? ለምንድን ነው የካሜራ ፊት ምን እንደዚህ የሚደብር ነገር የምትሰራ? ምን ይደብራል? ይሄ ስጦታ ነው። ቀልድ ነው እንዴ ያስፈይ? አረ በእናትህ እንዴ አንተ ጀመረ እኔ እሺ ፕራንክ ነው በቃ ፕራንክ ነው። በዚህ ነው እንደ ፕራንክ የምታደርጉት ታዲያ? ይሄ ምን ችግር አለው እንዴ? ባረዲ አንተ ስንት ነገር ሰርተከኝ እንዴ? ስንት ነገር አውርተሽ አንተ ስንት ነገር እያደረክ ምን ችግር አለው? ይውስ በሰው ይሄ ለኔ ስጦታ ይገባል። እኔ ፓንተልኝ ማልኩሽ እንዴ? አረ ችግር የለም እንዴ አንተ ስንት ነገር እየሰራህ ምን አደርገዋለሁ? ደግሞ አዲስ አይደለም የተለበሰ ነው የራሱ አዲስ ነው። አዲስ ምርት ነው። ሲባለቅ ምንድነው? አዲስ ምርት ነው። የራሱ አሳፈረኝ። አዲስ ምርት ነው እና እንዴት አሰብሽ? በቃ በመጥፋቴ በዚህ እንዴት ይመጣል? ሰርፕራይዝ ሰርቶልኛል መሰለኝ። ፍራንኩ ሰርቶልኛል። አንተ ስንት ነገር ስትሰራ የተቀበልን አይደል? ስለዚህ የነን ተቀበል። በዚህ ነገር እንዴት ፍራንክ ይሰራል? ለራሴ ራሴ ያስቀኛል ማለት ነው። አንቺማ በርስ ለስራት አላ አረቤት ሰው ተቃጥያለሁ። ምን አደርጋለሁ? ሰርቶልኛል። አንድ አስገቡን ፕሊዝ፣ ሰብስክራይብ አድርጉልን። ሰርቶልኛል። በቃ ላንተ ነው። አይቃም እንዴ ቤተሰቦቼ ይኸውልኝ፣ ብቻ ጉዴን ብቻ ይኸውልኝ። ስልክ ብላ ይሄን አመጣልኝ። ተሰርቷል ፕራንክ። ይሄ ነገር ያው ይገባል፣ ለኔ ይገባል። ስጦታ ነው አይናቅም። ተናድጄ ነው እንጂ እኔ ራሱ አሳቀኝ ይሄ ነገር። ስጦታ ትንሽ የለው። አንቺ እንዴት አሰብሽ? አይኔና እንዴት አሰብሽ? በቃ እንዴ ሁሉ ጊዜ መቆየቴን አስመልክቶ ለብሼ ልምጣ መስራት አለብን። ለብሼ ልምጣ አሁን አናግራቸው በቃ። እና ውድ ቤተሰብ ያ አንድ ሱሪ ተጨመረብኛል። አሁን ቀጣይ ቪዲዮ ላይ ማለት ነው እቺን ለብሼ ነው የምመጣው። እንግዲህ እንጠብቃለን። እና ፕራንክ እንደዚህ ከሆነ ማለት ነው ገና ፕራንክ እንደራረጋለን። ምንም እኮ ለኔ እሺ ትንሽ ነው እና ቤተሰብ ሰሞኑን እንደውም እኔ ቪዲዮ አልሰራሁትም እንጂ በአፋን ኦሮሞ ስሩልኝ የምትሉኝም አሉ። እና ይሄን ቪዲዮ ማለት ነው በደንብ ቫይራል እንደወጣልን በደንብ ሼር ኮፕሊንግ እያረጋችሁኝ በደንብ ኮፕሊንግ አድርጉኝ እና ሰብስክራይብ አድርጉኝ። ሰብስክራይብ እንዳረጋችሁ በደንብ ያረጋሉ። በዚህ ቪዲዮ 1 ሚሊዮን መግባት አለብን። 1000 መግባት አለብን። ሲሪየስ 1000 ያስገቡ። እኛ እናዛዝንም እንደዚህ እኮ ገና እኮ ለፍተን ስንት ነገር ለፍተን ነው በትምህርት በምን ቢዚ ሆነንና ይሄ ስጦታ ገዝተሽ በስንት ነበር የገዛሽው? ብሩ አይነገርም። ስንት ነው ንገሪኝ። ችግር የለም ውድ ነው። በቃ ቀጣይ ላይ ማለት ነው ለዳግ ያመጣላል። ወይኔም እኮ እንደዛ አይነት ላንቺ 1000 ያስገቡን እና ውድ ቤተሰቦቼ በቃ 1000 ያስገቡን። ሲሪየስ በዚህ ቪዲዮ ማለት ነው እና ቀጣይ ላይ ማለት ነው ጉድ ነው ማረጋት
ተመልከቱን ብቻ ጉድ ነው ማረጋት እና ቪዲዮአችን እስከ መጨረሻ ስላያችሁኝ በጣም ደስ ብሎናል። እናንተ ይመቻችሁ። እናመሰግናለን። እንወዳችኋለን። ባይ ባይ